ጋይስ በጣም የወደድኳትን አንድ ምገርም ሶፍትዌር ላጋራችሁ። ሶፍትዌሯን ያገኘሁት ትናንት ነው፣ ግን ዛሬ በጣም ስለወደድኳት ነው ቪዲዮ ልሰራ ያሰብኩት። ሶፍትዌሯ ወይም አፕሊኬሽኗ ፋይል ሼር የምታደርጉባት ሶፍትዌር ነች። ስሟም ሎካል ሴንድ ትባላለች። ነፃና ኦፕን ሶርስ የሆነች ሶፍትዌር ነች። ለረጅም ጊዜ ፋይል ሼር ለማድረግ የምጠቀመው ሶፍትዌር ዜንደር የሚባል ሶፍትዌር ነው። መቼም ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። አብዛኞቻችን የምንጠቀመው ዜንደር ነው። ዜንደር እውነቱን ለመናገር ጥሩ አፕ ነው፣ ግን ፋይል ከመላኬ በፊት ያለውን ሀስል አልወደውም። አንዳንድ ጊዜ እንደውም ሀስሉን ፈርቼ ፋይል በዜንደር ሳልክ የምቀርበት ጊዜ ሁላለ። ስፔሻሊ ፋይል በስልኬና በኮምፒውተር መላላክ ስፈልግ ምን እንደሆነ ስልኬ ላይ ላሳያችሁ። ለምሳሌ ፒሲ ጋር ኮኔክት ማድረግ ብፈልግ እችን ምልክት እጫናለሁ። ከዛ ኮኔክት ቱ ፒሲ ላለሁ፣ ኔክስት፣ ከዛ ኮኔክት ዌብ ላለሁ። መጀመሪያ ሆትስፖት እንዳበራ ይፈቅድልኛል። ሆትስፖት አበራለሁ ሄጂ። ከዛ ስመለስ የሆነ ዌብ አድሬስ ይሰጠኛል። ይሄንን ዌብ አድሬስ ይዤ ሄጂ ብራውዘር ከፍቼ ይሄንን አድሬስ አስገብቼ ከዛ በኋላ ነው አክሴፕት አድርጌ ፋይል ሼር እንዳደርግ የሚፈቅድልኝ። ኢቭን ከስልክ ወደ ስልክ እንኳን ሼር ማድረግ ከፈለኩ ሴንድን ተጭኜ ከዛ እንደምታዩት ሆትስፖቱ እንደ አዲስ መጥፋት አለበት። ሆትስፖቱን አጥፍቼ ከዛ መጥቼ እንደገና ሴንድ ብየው ከዛ ኪውአር ኮድ ጀነሬት ያደርግልኛል። ይሄን ኪውአር ኮድ ሌላ ሰው ስካን አድርገው ምናምን ነው ሼር እንዳደርግ የሚፈቅድልኝ። ሌላው ዜንደር የማልወድበት ምክንያት ደግሞ ከፒሲ ወደ ፒሲ ፋይል መላላክ ሁሉ አልችልም። እንደምታዩት በጣም ብዙ ሀስላለሁ። ሎካል ሴንድ ላይ ተመሳሳይ ፋይል ሼር የማደርግበትን ፕሮሰስ ላሳያችሁ። ፋይል በሎካል ሴንድ ለመላላክ የሚጠይቀኝ አንድ ነገር ብቻ ነው። ሁለቱም ዲቫይሶች በተመሳሳይ ኔትወርክ ኮኔክት መደረጋቸውን ብቻ ነው። ይህም ማለት ሁለቱም ዲቫይሶች ስልክ ከስልክ ሊሆን ይችላል፣ ፒሲ ከፒሲ ሊሆን ይችላል፣ ስልክ ከፒሲ ሊሆን ይችላል፣ ወይንም ማንኛውም ፕላትፎርም ሊነክስ ሊሆን ይችላል፣ ማክ ሊሆን ይችላል፣ ዊንዶውስ ሊሆን ይችላል። ኢዳዝም ማተር ብቻ ሁለቱም ዲቫይሶች ተመሳሳይ ዋይፋይ ላይ መገናኘት አለባቸው ማለት ነው። ዋይፋይ ከሌለ ደግሞ አንዱ ዲቫይስ ሆትስፖት አብርቶ ሌላኛው ዲቫይስ እዛ ሆትስፖት ላይ መገናኘት አለበት ማለት ነው። ስለዚህ ለምሳሌ ከስልኬ ወደ ፒሲ ፋይል መላላክ ከፈለኩ አሁን ዋይፋይ ኔትወርክ ኔጋ ስለሌለ ስልኬ ላይ ሄጄ ሆትስፖት አበራለሁ። ከዛም ፒሲ ላይ ሄድና እዛ ሆትስፖት ላይ ኮኔክት አድርጋለሁ። ከዛ ስልኬ ላይም ፒሲ ላይም ሄጄ ሎካል ሴንድ አፕሊኬሽኑን ከፍታለሁ። ከዛም ሴንድ ታብ ላይ ሄድና የምፈልገውን ፋይል ታይፕ መርጥለታለሁ። ከዛ ኮንፊርም ላለሁ። እንደምታዩት አውቶማቲካሊ በዛ ኔትወርክ ላይ ያሉትን ዲቫይሶች ያመጣልኛል። የፈለኩትን ዲቫይስ መርጬ ዲቫይሱን ታፕ ሳደርግ እንደምታዩት ፒሲ ላይ አክሴፕት የሚል ይመጣልኛል። አክሴፕት ሳደርግ ፋይሉ ትራንስፈር ያደርጋል ማለት ነው። ሁሌም አክሴፕት ማድረግ ካልፈለጋችሁና የምታምኑ ዲቫይስ ከሆነ ደግሞ ማድረግ የሚጠበቅባችሁ ኩዊክ ሴቭ ኦፕሽንን ኦን ማድረግ ብቻ ነው። ከዛ በኋላ ፋይላችሁ ቀጥታ አክሴፕት የሚል ዲያሎግ ቦክስ ሳይጠይቃችሁ ይገባላችኋል ማለት ነው። እና ጋይስ በጣም የወደድኳት ፋይል ሼሪንግ አፕ ነች። ተወዷታላችሁ ብዬ ተስፋ አድርጋለሁ። ፒስ